ሰላም ሰላም ውድና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች ሰላም ለእናንተ ይሁን። ለዛሬ ኳሊቴቲቭ ዳታ አናላይሲስን በተመለከተ አጠር ያለ ቱቶሪያል ይዤላችሁ መጥቻለሁ። በቅድሚያ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቆዩ። ለጓደኞቻችሁ አጋሩላቸው፣ ሪሰርች እየሰሩ ላሉ ጓደኞቻችሁ እንደዚሁም የተለያዩ ፕላትፎርሞች ላይ ሊንኩን እያጋሯችሁ ቻናሉ እንዳድግ አብረን እንስራ። እንግዲህ ወደ 12500 ሰብስክራይበር ደርሰናል። ከዚህ በኋላም ሊያድግ የሚችለው በእናንተ ነው። ስለዚህ ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። ለዛሬ ይዤላችሁ የመጣሁት ኳሊቴቲቭ ዳታ አናላይሲስ ቴክኒክ በተመለከተ ነው። ስቴፖቹን ነው ማሳያችሁ። እንግዲህ እንደሚታወቀው የኳሊቴቲቭ ሪሰርቾች እጥረት አለ። አብዛኞቹ ኳንቲቴቲቭ ወይም ደግሞ ሚክስድ አፕሮች ነው የሚጠቀሙ። ፒውር ኳሊቴቲቭ ብቻ የሚጠቀሙ ጀማሪ ሪሰርቸሮች ሲቸገሩ ይታያል። ስለዚህ ኳሊቴቲቭ ዳታ አናላይሲስ ስቴፖቹ ምን ይመስላሉ የሚለውን በተለይም ኮዲንግ፣ ቴምፕ እንደዚሁም ደግሞ ኢንተርፕሪቴሽን ላይ ፎከስ አድርጌ እንዴት አደርጋላችሁ እነዚህ ነገሮች የሚለውን ላሳያችሁ መጥቻለሁኝ ማለት ነው። ቀድሞ ባስቀመጥኩት ስልክ ቁጥር ወይም ደግሞ ቴሌግራም አድራሻ ኮሚኒኬት እያደረጋችሁኝ የምጠይቁኝ ጥያቄዎች ካሉ ያለምንም መሰላችሁ ታብራራላችኋለሁ። እንግዲህ ከዚህ ወጥ ያሉ ቪዲዮዎች ላይ ያጋራኋችሁ ቢሆንም ኳሊቴቲቭ ሪሰርች ምንድነው የሚለውን በአጭሩ ትንሽ እንዲያው ነገር ልላችሁ። ኳሊቴቲቭ ሪሰርች ማለት ኢንወርድ በቴክስት ወይም ደግሞ በናሬሽን ያላቸውን ዳታ ወደ ሪሰርች ሳይንቲፊክ ወደሆነ ነገር ስትቀይሩት ኳሊቴቲቭ ሪሰርች የምንለው እሱ ነው። ኒውሜሪክ አይደለም፣ ወይም ደግሞ ኑሜሪካል ዳታ የለውም፣ በቁጥር የሚገለጽ ዳታ የለውም። ሶፍትዌር አውጥቶ የሚሰጣችሁ ዳታ ቁጥር የለም። ያን ብቻ ኢንተርፕሬት የምታደርጉበት አይደለም። ይሄ መረጃችሁ በምንድን ነው የተሰነደው? በወርድ ነው ወይም ደግሞ በቴክስት ነው ወይም ደግሞ በናሬሽን ነው ወይም ደግሞ አንዳንድ ጊዜ ኢሜጆች ሊሆኑ ይችላሉ። አንዳንድ ጊዜ ኦብዘርቬሽናችሁ ሊሆን ይችላል። በቁጥር በቀላሉ የማትቀይሯቸው ነገሮች ሲገጥሟችሁ የኳሊቴቲቭ ሪሰርች አፕሮችን ተጠቅማችሁ ነው የምትሰሩት ማለት ነው። እንደዚህ አይነት ሪሰርች ዳታ ኮሌክሽን ቴክኒኩን ይመስላል። እንግዲህ ከዚህ በፊት በጣም ብዙ ቪው ያለው በእርግጥ ኳሊቴቲቭ ዳታ ወይም ኳሊቴቲቭ ሪሰርች አፕሮች የሚል ብዙ ቪው ያለው ቪዲዮ አለ። ተመልሳችሁ ልታዩት ትችላላችሁ። እንግዲህ ኢንተርቪው፣ ፎከስ ግሩፕ ዲስከሽን፣ ኦፒኒየን ሰርቬይ የምትሰንዷቸው በቴክስት በወርድ የሆኑ ምላሾችን የምትከተሉበት ሜተድ ነው ዳታ ኮሌክሽን ቴክኒኮቻቸው። ስለዚህ ኳሊቴቲቭ ሪሰርች ስለ ቁጥር አይደለም የሚያጠናው። ኳሊቴቲቭ ሪሰርች የሚያጠናው ኤክስፒሪየንስን ነው፣ ስለ ኦፒኒየን ነው፣ ስለ ስቶሪ ነው። እነዚህ ነገሮች ደግሞ በቁጥር የሚገለጹ አይደሉም። እንዴት እናደራጃቸው የሚለው ነው። አብዛኛው ሰው ምን እየተካሄደ ነው፣ ምን አይነት ኤክስፒሪየንስ አለ፣ ሰዎች ምን ኦፒኒየን አላቸው፣ ምን ስቶሪ አላቸው የሚለውን ያውቀዋል። ዋናውና ትልቁ ነገር አጀስትመንቱ ላይ ነው። እንዴት ነው ይሄንን የምሰንደው፣ በምን መልኩ ልሰንደው የሚለው ልንከተላቸው የሚገቡ ስቴፖች አሉ ማለት ነው። ኳሊቴቲቭ ዳታዎቻችሁን ስትሰንዷቸው የመጀመሪያው ስቴፕ ሁላችሁንም የምታውቁት ዳታውን ፕሪፔር ማድረግ ነው፣ ማዘጋጀት ነው። ዳታውን ትሰበስባላችሁ፣ ዳታውን ክሊን ታደርጋላችሁ። እንደዚሁም ደግሞ ስለዚህ ዳታችሁን በምታዘጋጁበት ጊዜ መጀመሪያ የተሰበሰበውን ዳታ ወደ ቴክስት ትቀይራላችሁ፣ ዳታውን ታጸዳላችሁ። ስም ካለበት፣ ታይፖ ኤረር ካለባቸው እነዛ ነገሮች ታስወግዳላችሁ። ከተቻለ ወደ ኤክሴል ወይም ደግሞ ወደ ሌላ የኳሊቴቲቭ ዳታ ሶፍትዌሮች አሉ እና አትላስ፣ ኤንቪቮ ወደ እነዛም ማስገባት ትችላላችሁ ማለት ነው። ከእሱ ቀጥሎ ሁለተኛው ስቴፕ የሚሆነው ራሳችሁን ፋሚሊያራይዝ ማድረግ ነው። ፋሚሊያራይዝ ማድረግ ሲባል አእምሯችሁ ውስጥ የተሰበሰበው ዳታ ፓተርንን ማወቅ ማለት ነው። በአእምሯችሁ መሳል፣ ኖት መያዝ። በጣም የተደጋገሙ ፍሬዞች ምንድን ናቸው? ጀስት ፎከስ ግሩፕ ዲስከሽን ስትሰሩ የተደጋገሙ ሊኖሩ ይችላሉ። በሪከርድ ሊሆን ይችላሉ የወሰዳችሁት። በተለይ ሞር በሪከርድ ከወሰዳችሁት ድምፁን ስትሰሙ የተደጋገሙ ፍሬዞች አሉ ወይ? ኢንተረስቲንግ የሚባል አይዲያ ከዚህ በፊት ያልነበሩ ኖቨሊቲ ያላቸው አይዲያዎች ተነስተዋል ወይ የሚለውን ምን ታደርጋላችሁ? ከራሳችሁ ጋር ፋሚሊያር ትሆናላችሁ። ሾርት ኖቶችን እያዛችሁ ሊሆን ይችላል። በዛ መልኩ ራሳችሁን ከዳታው ጋር ከተሰበሰበው ዳታ ጋር ካላመዳችሁና ፋሚሊያር ካደረጋችሁ በኋላ ዋናው ስቴፓችሁ የሚጀምረው እዚህ ላይ ነው። ወደ ወረቀት የሚመጣው ስቴፕ የሚጀምረው ስቴፕ 3 ላይ ነው። ስቴፕ 3 እንግዲህ ኮዲንግ ነው። ኮዲንግ ማለት ስትሰበስቡ የሰበሰባችሁት በጣም ብዙ ላይን ኦፍ ፓራግራፍ ኢንተርቪው ስታደርጉ ልጽፉ ትችላላችሁ ስለ አንድ ነገር። ለምሳሌ እዚህ ጋር እንደምሳሌ የመረጥኩላችሁ ተርኖቨር ነው። ሰራተኞች ተርኖቨር እንዳደርጉ የሚገፋፏቸው ፋክተሮች ምንድን ናቸው የሚለውን የሚያጠና አንድ ሪሰርቸር
ከዚህ በፊት የለቀቁ ሰራተኞችን ያገኝና ለምንድን ነበር የለቀቀው ብሎ ይጠይቀዋል። ብዙ ነገር ይጠይቃል። ይገርምሃል፣ እዛ ድርጅት ስሰራ የሚከፈለኝ ደሞዝ ለቤተሰቤ የማወጣው ወጪ ይሄን ያክል ነው፣ እንደዚህ ነው፣ ለትምህርት ቤት ይሄን ያክል ከፍላለሁ፣ ለቤት ኪራይ ይሄን ያክል ከፍላለሁ ምናምን ነው የሚላችሁ። ነገር ግን ደሞዜ ይህች ናት ይላቸዋል። ይሄ ረጅም ሴንቴንስ ኮዲንግ ማለት ባጭሩ ይሄን ረጅም ሴንቴንስ አንድ ምን የሚያደርገው ሪፕሬዘንት የሚያደርገው ፋክተር ትፈልጉለታላችሁ። ስለዚህ የዚህ ረጅም ሴንቴንስ ኮድ ስታደርጉት ለምሳሌ ሎው ሳላሪ ብቻ ብላችሁ ልትመልሱ ትችላላችሁ። አንድ ፋክተር ሎው ሳላሪ ትሉታላችሁ። እንደዛ ረጅም ሴንቴንሶችን ፎከስ ግሩፕ ዲስከሽን ላይ ሰዎች ያወራሉ የሚያወሩት ግን አንድ ፖይንት ያንን ያወሩትን ረጅም ነገር ሪፕሬዘንት የሚያደርግላችሁ ጄኔራል ያልሆነ ግን ዲስክራይብ ሊያደርግላችሁ የሚችል አንድ ነገር ትፈልጉለትና ስትሰይሙት ዋት ዊ ኮል ኢት ኮዲንግ የምንለው እሱ ነው። ኮዲንግ የምንለው ይሄኛው ነው ማለት ነው። ሶሪ ለምሳሌ አሁን እዚህ ጋር እንግዲህ ብዙ መልስ ተሰጥቷችኋል። የመጀመሪያው መልስ I felt my work was not appreciated and no one recognized my effort ይላል። the salary is too low compared to the workload ይላል። there is no opportunity for promotion። እነዚህ ሁሉ አምስት ሰዎች የተለያየ መልስ ሰጥታቸዋል። ነገር ግን ኮድ ልታደርጓቸው ይገባሉ ነው። በየትኛው በዚህ መልኩ ኮድ ይደረጋል። እዚህ ጋር ለምሳሌ I felt my work was not appreciated and no one recognized my effort ያላችሁ lack of recognition is short the salary is too low compared to the workload ይላል። ሎ ሳላሪ አለቀ። ሶ ኮድ ማለት እነዚህ ናቸው። ኮድ ማለት ለመጣው ለተሰነደው ረጃጅም ፓራግራፍ ረጃጅም ሴንቴንሶች ሪፕሬዘንት የሚያደርግላችሁ አጠር ያሉ ነገሮችን አምጥታችሁ ሪፕሬዘንት ስታደርጉት ዋት ዩ ኮል ኢት ኮድ እንለዋለን። ሌላው አሁን ለምሳሌ አራተኛውን መላሽ ብሏቸዋል። ዘ ማናጀር ዳዝንት ሰፖርት አስ ኤንድ ኦፍን ኢግኖር አወር ኮንሰርን ኢቭን ዘ ማናጀር እንደዚህ ነው ሁሌ ክሌም ብቻ ነው ምናምን ይላችኋል አይደል? ሶ ፕር ማኔጅመንት ሰፖርት አጭር ፕር ማኔጅመንት ሰፖርት ብላችሁ በዛ ኮድ ታደርጉታላችሁ ማለት ነው። ስለዚህ ኮዲንግ የሚባለው ኮንሴፕት ይሄ ነው። ምንም ግራ ሊገባችሁ አይገባም ማለት ነው። እንግዲህ ከኮዲንግ ቀጥሎ የሚመጣው ፓተርኖችን ማወቅ ነው። እሱ ስቴፕ ደግሞ ምን ይባላል? ስቴፕ 4 የምንለው ነው። ሶሪ ከዚህኛው ይልቅ ስቴፕ 5 ነው። ወደ ስቴፕ 4 ማምጣት የሻለ ነው። ተመሳሳይ ናቸው። ዴቨሎፕ ቲሞችን ዴቨሎፕ ነው የምታደርጉት። አሁን እዚህኛው ላይ ቲም ዴቨሎፕ ታደርጋላችሁ ማለት ፓተርኑን ታያላችሁ። ፓተርኑን ስታዩ ምንድነው የምታደርጉት? 180 ፓርቲሲፓንቶች ቢኖራችሁ 180ዎቹ የዘረዘሯቸው ወደ አንድ ቲም ሊመጡ የሚችሉ ነገሮች ሊኖሩ ይችላሉ። ለምሳሌ አንደኛው መላሽ ማናጀሮቹ እኛን አፕሪሺየት አደረጉንም ሊሏችሁ ይችላል። ሌላኛው ምላሽ ማናጀሮቹ ሙስና ይሰራሉ ሊሏችሁ ይችላሉ። ሌላኛው ምላሽ ጀስት ስለ ማናጀሮች ስለ ሊደርሽፑ የተወሩ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ቴም የምንላቸው እነዚህ ነገሮች ናቸው። የምንላቸው እነዚህ ፋክተሮችን ወደ አንድ ስታመጧቸው ነው ማለት ነው። ስለዚህ ለምሳሌ ስንት ቴሞች ይኖራቸዋል? ወደ እንደ ፋክተሩ ለምሳሌ አሁን እዚህ ጋር ሊድ ያደርጋሉ የአምስቱ መላሾችን ቴሞች ስናያቸው ወደ 3 መልሰናቸዋል። ላክ ኦፍ ሪኮግኒሽን፣ ፑር ማኔጅመንት ሰፖርት ምናምን ያሉትን አንድ ቴም ትሰጧቸዋላችሁ። ምን ማለት ነው? ማኔጅመንት ሪሌትድ ፋክተርስ ብለናቸዋል። ሌላው ሎው ሳላሪ ብሏቸዋል። ሊሚትድ ኬር ግሮዝ ብሏቸዋል። እንደዚህ ነገሮችን አንስቶላቸዋል። እነዚህ ቴሞች ምንድናቸው? ኮምፐንሴሽን ኤንድ ኬር ዴቨሎፕመንት ሪሌትድ ፋክተርስ ብላችሁ አንድ ቴም ትሰጡታላችሁ ማለት ነው። የእነዚህ ቴሞች ጥቅማቸው ምንድን ነው? ቻፕተር 4ችሁን በስርዓት ኦርጋናይዝ እንድታደርጉት ነው። ያንን በጣም የተዘበራረቀ እና ፋክተሮቹን እንትና እንዲህ ብለዋል የአርባዎችን መላሽ የምታስቀምጡበት ነው የነበረውን ምንድን ታደርጋላችሁ ማለት ነው። በቴሞች መሰረት ሰብሴክሽን ትፈጥሩለታላችሁ ማለት ነው። ለምሳሌ 4.1 ኢንትሮዳክሽን ቢሆን 4.2 ዴሞግራፊክ ባክግራውንድ ኦፍ ዘ ሪስፖንደንት ቢሆን 4.3 ፋክተር ወይም ፋክተርስ ኮንትሪቢዩቲንግ ፎር ኢምፕሎይ ተርኖቨር ብላችሁ ታስቀምጣላችሁ። ሰው 4.31 ትሉና ማኔጅመንት ሪሌትድ ፋክተርስ ትላላችሁ። ማኔጅመንት ሪሌትድ ፋክተር ስር ያሉትን አናላይዝ ያደረጋችሁ ኢንተርፕሬት ያደረጋችሁ ትሄዳላችሁ። እነዚህ አብዛኞቹ ሰዎች እንደዚህ ብለዋል፣ አብዛኞቹ መላሾች በዚህ ላይ ተስማምተዋል ትላላችሁ። ዘንድ መጡና ሌላ ሰብሴክሽን 4.32 ብላችሁ ኮምፐንሴሽን ኤንድ ኬር ዴቨሎፕመንት ትላላችሁ። ተቀራራቢነት ያላቸውን ወደ አንድ ቅርጫት መግባት የሚችሉትን ኮድ ስታደርጉ ወደ አንድ ቅርጫት ሊገቡ የሚችሉትን ወደ አንድ ቅርጫት ታስገቧቸውና ምን ትፈጥራላችሁ ማለት ነው? ወይም ትፈጥሩላቸዋላችሁ ማለት ነው። ሌላ ወርክ ላይፍ ባላንስ ቻሌንጅ ልትሉ ትችላላችሁ። አሁን ለምሳሌ ወርክ ሎድ ስትረስ ያላችሁ ሰው አለ። አንዳንዱ ሰው ምን ይላችኋል?
በቤተሰቤና ለቤተሰቤ ጊዜ እንዲሰጥ መስጠት አልቻልኩም የሚላችሁ ሊኖር ይችላል። ሌላኛው ጤናዬን ለመጠበቅ አልቻልኩም፣ ስራው ተጭኖኛል ሊላችሁ ይሆናል። ሌላኛው ደግሞ ምን ይላችኋል? ወርኪንግ አወሩ በጣም ሰፊ ነው፣ ለመዝናናት ሰዓት አላገኘውም ሊላችሁ ይችላል። እነዚህ በሙሉ በአንድ ተሰብስበው ምን ይባላሉ? ወርክ ላይፍ ባላንስ የሚባል አንድ ሰብ ቶፒክ ትሰጧቸዋላችሁ ማለት ነው። በዚህ መልኩ ነው ኦርጋናይዝ ስታደርጉ ቻፕተር ፎራቸውን ኦርጋናይዝ የምታደርጉት ማለት ነው። እንግዲህ የመጨረሻው ስቴፕ ኢንተርፕሪቴሽን ነው። ኢንተርፕሬት ስታደርጉ በዛ መልኩ ከሰነዳችሁ በኋላ ኢንተርፕሬት ስታደርጉ ኤክስፕሌን ታደርጋላችሁ እያንዳንዳቸውን የፈጠራቸዋቸውን ምን ማለት ነው ጽንሰ ሀሳቦች እያንዳንዱን የፈጠራቸዋቸውን አርዕስቶች ወይም ደግሞ ጽንሰ ሀሳቦች ምን ታደርጓላችሁ? ናሬት ታደርጓላችሁ ማለት ነው። ለምሳሌ ማኔጅመንት ሪሌትድ ፋክተር ብላችኋል። የመጀመሪያው ኤምፕሎይ ሪፖርትድ ፊሊንግ አንደር ቫሉድ ኤንድ አንደር ሰፖርትድ ባይ ዜር ሱፐርቫይዘርስ ኤንድ ኦልሶ ዘይ ስቴትድ ዛት ሱፐርቫይዘርስ አር ኮራፕትድ ምናምን እያላችሁ ስቴት ካደረጋችሁ በኋላ ፎር ኢንስታንስ ዋን ፓርቲሲፓንት ስቴትድ ዛት ትሉና ምን ታደርጋላችሁ? በኮቴሽን መካከል አስቀምጣችሁ የአንዱን ሰው አባባል ከወት ታደርጋላችሁ፣ ትጠቅሳላችሁ። ያ ሰው ምን ብሏል? አይ ፌልት ማይ ወርክ ዋዝ ኖት አፕሪሺየትድ ኤንድ ኖ ዋን ሪኮግናይዝ ማይ ኤፈርት ብሏል ትላላችሁ። ፎከስ ግሩፕ ዲስከሽን ካላችሁ የኢንተርቪው ከሆነ ዱሪንግ ፎከስ ግሩፕ ዲስከሽን ፓርቲሲፓንት ኦልሶ ሰፖርትድ ምናምን ብላችሁ በዛ መልኩ ታስቀምጡታላችሁ ማለት ነው። ዘንድ ያንን ፋይንዲንጋችሁን ዲስከሽን ካስፈለገው ከሪያሊቲ ከቲዮሪ እና ከፕሪቪየስ ኢምፔሪካል ፋይንዲንጎች ጋር ኮምፓሪዥን ትሰሩለት አላችሁ። ዘንድ ቀጥላችሁ ወደኛው ወደ መሰረታችሁት ምን ታልፋላችሁ ማለት ነው፣ ወይም ታልፋላችሁ ማለት ነው። ኮምፐንሴሽን አርከዛ 4.32 እና ኮምፐንሴሽን ኤንድ ኬሪየር ዴቨሎፕመንት ሪሌትድ ፋክተርስ ትላላችሁ። እዛው ላይ ስቴት አድርጋላችሁ፣ ናሬሽን ትሰጡታላችሁ። ሎው ፔ ኤንድ ሊሚትድ ፕሮሞሽን ኦፖርቹኒቲ ዌር ሜጀር ሪዝን ፎር ሊቪንግ እንደዚሁም ሌላም ነገር ካለ ኦቨርሎድ አለመከፈል ምናምን በዚህ ስር ያሉት የትምህርት እድል አለመኖር እንደዚህ አይነት ነገሮች ከተዘረዘሩ ታመጣላችሁ። አብዛኞቹ መላሾቻችሁ ያስቀመጡት ነገር አሁንም በኮቴሽን አድርጋችሁ ፎር ኢንስታንስ ብላችሁ ታስቀምጡታላችሁ። አያችሁ አሁን ቻፕተር ፎራችሁ ምን ኖረው ማለት ነው 4.1 ኢንትሮዳክሽን 4.2 ዴሞግራፊክ ባክግራውንድ ኖረው 4.3 ፋክተር ሊድስ ፎር ኤምፕሎይ ተርኖቨር አላችሁት። 4.3 ዝም ብሎ የሁሉ ፋክተር በአንድ ከሚሰነድ ምን አደረጋችሁለት ማለት ነው ነው ስርስ እያወጣችሁለት ወደ አንድ ኦርጋናይዝ እያደረጋችኋቸው ወደሚቀራረብ ትሄዳላችሁ ማለት ነው። ለምሳሌ የሴቶችን ፓርቲሲፔሽን አፌክት የሚያደርጉ ነገሮች ላይ ብላችሁ ብትሰሩ ሶሾ ዴሞግራፊክ ፋክተሮች ይኖራሉ፣ ኤዱኬሽን ኤንድ ትሬኒንግ ይኖራሉ፣ ፖሊሲ ሪሌትድ ፋክተርስ ይኖራሉ፣ ኢንስቲቱሽናል ሪሌትድ ፋክተርስ ይኖራሉ። በዛ መልኩ ምን ማድረግ አለባችሁ? ማዋቀር አለባችሁ። ቀድማችሁ እነዚህን ቴሞች ፈጥራችኋቸው ከሆነ ወይም በዛ ቀድማችሁ ኦብጀክቲቭ ላይ ባስቀመጣችሁ ታደርጉታላችሁ። አዲስ የተፈጠሩ ቴሞች ካሉ ደግሞ ወደ መጨረሻ ላይ አምጥታችሁ ታስቀምጧቸዋላችሁ ማለት ነው። ይሄ ነው ኳሊቴቲቭ ሪሰርች አናላይሲስ ስትሰሩ። ሌላ ምንም የተለየ ነገር አይኖረውም። አድቫይዘሮቻችሁን ጋር የተጋገዛችሁ የተሰሩ ሪሰርቾችን ያያችሁ ሰሩታላችሁ። 7ኛው ስቴፕ ዶንት ፎርጌት ቱ ሰብስክራይብ ማይ ቻናል። ቻናሉን ሰብስክራይብ ማድረግ እንዳትረሱ ነው። መልካም ቆይታ ይሁንላችሁ። አመሰግናለሁ።